ዘመነ ህዳሴ ባለፈው ክፍል እንደ አውሮፓውያን አቆጣጠር በ1347 ዓመተ ምህረት የተከሰተውን ጥቁር ሞት ተመልክተን ነበር። ቸነፈሩ በመካከለኛው ዘመን አውሮፓን ካዳከሙና እየተደጋገሙ በመከሰት ካወደሟት አስከፊ ወረርሽኞች ቀዳሚ እንደነበር፣ ይሁንና ሁኔታውን ለመቀልበስ አለኝታነቱን ማሳየት የሚጠበቀው የመድኃኒት ሕክምና ከቀደሙት ጊዜያት ይልቅ አቅመ ቢስ ሆኖ ዘርፉን በሌሎች እንዳስተካ ጠቅሰናል። በዛሬው ምልከታችን እስቲ በዘመን ውስጥ ነው ያንን በአብዛኛው በጨለምተኝነቱ ታሪክ የመዘገበውን መካከለኛው ዘመን የተከተለው ህዳሴ ነው። መነቃቃት ወይም ዳግም መወለድ የሚሉ ትርጉሞች ያዘለ ይህ ዘመን በተለይም 15ኛውና 16ኛው መቶ ክፍለ ዘመን በስነ ጥበባትና በሳይንስ ትልቅ ለውጦችን ያስተናገደ፣ ሰዎች ለአዳዲስ ሐሳቦች፣ ለእውቀቶችና ለእድገት ከፍ ያለ ፍላጎት እንዳላቸውና ያንንም ለማሳካት ያለሰለሰ ጥረታቸው ታላቅ የባህል መታደስ ትሩፋት እንደሚያስገኝ ያስመሰከረ ነበር። የሊዮናርዶ ዳቪንቺ እና አልብሬክት ዱረር በስነ ጥበባት ብቅ በማለት አስደማሚ ስራቸውን ያበረከቱበት፣ ኒኮላስ ኮፐርኒከስ ለስነ ፈለክ ጥናት ሄሊዮሴንትሪክ ሞዴል በማስተዋወቅ ፀሐይ የሶላር ስርዓት ማዕከል ናት ጽንሰ ሐሳቡ በሳይንስ አብዮት የፈጠረበት፣ ማርቲን ሉተር በነበረበት የእምነት ተቋም የታዩ ስህተቶችን በይፋ ነቅሶ በማውጣትና በመቃወም አዲስ የክርስትና ሃይማኖት ቅርንጫፍ ፕሮቴስታንት በመመስረት አማራጭ ያሰፋበት፣ ዮሐንስ ጉተንበርግ ማተሚያ ማሽን በመፍጠሩ የህትመት ስራ አስተዋውቆ የመጽሐፍት ኢንዱስትሪን የወለደበት ነበር። ጉተንበርግ ተግባሩ ለመረጃ ምርታማነት ከፍ ያለ ሚና በመጫወቱ ላቲን ማንበብ ለሚችሉ ሁሉ መጽሐፍትን ለገበያ በማቅረብ የእውቀት ተደራሽነትና የመረጃ ነፃነትን ማስተዋወቅ ጀመረ። ለውጡ በጣም አብዮታዊ ስለነበር የኢንተርኔት መፈልሰፍ እስካወከው እስከ ቅርብ ጊዜ ድረስ የእውቀትና መረጃ ስርጭት አስተማማኝ ዋነኛ መሳሪያ ሆኖ በማገልገል መሰረታዊ መርሆቹ በአብዛኛው ሳይለወጡ ቆይተዋል። በሰው ልጆች ጤናና አጠባበቁም ዙሪያ የለውጥ ብልጭታዎች መፈንጠቅ ችለዋል። በሕክምናና ፋርማሲ ዓለም ውስጥ ፓራሴልሰስ ስራ በተለይ ለአውሮፓ የባህል ጥልቅ መታደስ መሰረት ነበር። ፓራሴልሰስ የሚል የብዕር ስም ለራሱ የሰጠ ይህ ሳይንቲስት ትክክለኛ ስሙ ፊሊጶስ ኦሬሉስ ቴዎፍራስተስ ቦምባስተስ ቮን ሆሄኒየም ነው። ታሪክ አድማቂ አፈኞች እንደሚሉት ራሱን ከሮማዊው ሐኪም ከሴልሰስ የበለጠ አድርጎ ስለቆጠረ ነው የዚህን ሐኪም ስም ወስዶ ፓራ ማለትም ጎን ለጎን ወይም የበላይ የሚለውን ቅድመ ቅጥያ ጨምሮ ለራሱ ስየማ የተጠቀመው። ፓራሴልሰስ በ1493 በዛሬዋ ስዊዘርላንድ በምትገኝ መንደር ውስጥ ነው የተወለደ። ያደገው የማዕድን ማውጫ በሆነችው ከተማ ስለነበር በጠዋቱ ለኬሚስትሪ ወይም የብረት ጥናት የመጋለጥ እድሉ ግለሰቡን እንደ ሐኪም ከመታየት ጎን ለጎን እንደ ኬሚስት ይገለጽ ዘንድ ድፍረት ሆነው። አረቦች በኬሚስትሪና በሕክምና መካከል ያለውን ጥልቅ ግንኙነት ማሳየታቸውን መረዳቱ ግለሰቡን በሕክምናው መስክ አቅኚ አድርጎታል። ፓራሴልሰስ የዘመኑ ቢሮክራሲ ያበሳጨው ነበር። በተለይ ሰዎች የነበራቸው የእውቀት ማነስና ዘመኑ ያስፋፋው ድንቁርና ሳይንስ እንደ እውቀት እየተቆጠረና እያበበ ያለው የሰዎችን ችግር የመፍታት አሰራር ተመልሶ የግዳጅ እስረኛ መሆኑ ምቾት ነፍጎታል። ስለዚህ ከሕክምና ባለሙያዎች ኦፊሴላዊ ቋንቋ ከሆነው ይልቅ በጀርመንኛ መናገርና መጻፍ መርጦ ቀጠለ። እንደውም ላቲን የዘመኑን የሕክምና እውቀት ባዶነት ከሰዎች ለመደበቅ መገልገያ መሳሪያ ነው ብሎ ይከራከር ጀመር። ሰው ከተቸረው ብዙ ስጦታዎች ቋንቋ ከፍተኛውና ራሱን አካባቢውንም ሆነ ሌሎች ልዕለ ኃይላትን የሚያውቅበት፣ የሚረዳበት፣ የሚገልጽበትና በውስጡ ፍሬ ነገር ያዘለ ትርጉም የሚፈጥርበት ስለሆነ ጉዳዩን ያስፈጽምበት ዘንድ በራሱ እንዲጠቀም እድል መኖር አለበት እንጂ የሌላን ስጦታ ከተፈጥሮ ጋር በግድ ሊያስተሳስር መታገል እንደሌለበት ስላመነ ይመስላል የዘመኑ የሕክምና አባቶች ተብለው የሚመለኩትን ጋሌንንና
አቪሴናን መጽሐፍት በይፋ ያቃጠለው። የሉተሪያን እሳቤ አባት ሉተርም ከዚህ በፊት የጳጳሱን መመሪያዎች በተመሳሳይ አቃጥሎ ስለነበር የደገመውን ፓራሴልሰስ የሕክምናው ማርቲን ሉተር አስባለ። ግለሰቡ ለፈጠራቸው የወቅቱ ስህተቶች ፈጣን ምላሽ ሞጋችና በመድኃኒትና ሕክምና ያለው ብቃት እንዲቀጥል ተከላከለው እንጂ በሄደበት ሁሉ ጠላቶችን ያፈራ ነበር። በትንቅንቅ ውስጥ ሆኖም የሕክምናውን መስክ ለዘለቄታው የቀየሩ 4 መሰረታዊ ሐሳቦችን አበርክቷል። ፓራሴልሰስ ሰውነት የሚሰራው በአንድ አይነት ሕያው ፈሳሽ ሳይሆን ኬሚካላዊ በሆነ መንገድ እንደሆነ ያምን ነበር። ይህ እምነቱ ኬሚካሎች በሽታዎች ሊያስወግዱ እንደሚችሉ ደፋር ሐሳብ እንዲያቀርብ አስቻለው። ስለዚህም አካል የተሰራባቸውን ኬሚካሎች ትኩረት ማድረግ ለበሽታዎች መፈወሻነት መንገድ ሊሆን እንደሚችል በማሰቡ ኢንኦርጋኒክ ኬሚካሎችን ለመድኃኒትነት ማጨት ጀመረ። እንደ ፓራሴልሰስ እምነት አብዛኛዎቹ ተፈጥሯዊ መድኃኒቶች ወይም ኦርጋኒክ ኬሚካሎች ህመምን በማሻል ረገድ በጣም ደካማ ናቸው። ስለዚህ የሜርኩሪ ጨው አዘጋጅቶ ለቂጢ መድኃኒትነት ለማዋል ሞክሯል። ሌሎች ኦርጋኒክ ያልሆኑ ጨዋዊ ኬሚካሎችን ለሕክምና በመድኃኒትነት እንዲጠቀሙም አበረታቷል። ይህ ገደብ የጣሰ እምነቱ በተግባር ተደግፎ ውጤት ማበርከቱ በፋርማሲ ውስጥ ትልቅ አብዮት ነበርና መርዛማ ጨዎቹ እስከ 20ኛው ክፍለ ዘመን ድረስ ጥቅም ላይ እንዲውሉ ዋና ተዋናይ ነበር። እስከ ዘመነ ሕዳሴ ሰዎች ለበሽታቸው ስለሚወስዱት መድኃኒት መጠን ግልጽ መመሪያ አልነበረም፣ ወይም ምን ያህል ቢወሰድ ሊያሽል እንደሚችል የጠራ ግንዛቤ አልተፈጠረም። ቶሎ መሻል፣ ማገገም አብዝቶ የመድኃኒቱን መጠን ከመውሰድ ጋር መዘግየት፣ ማገገም አለመቻል መጠኑን ቀንሶ ከመጠቀም ጋር ቢያያዝ እንጂ የመጠኑ መርዝነት ካልተጋነነ በቀር የገዳይነት ሚናው እምብዛም ልብ የሚባል አልነበረም። ፓራሴልሰስ መጠኑ ነው መርዝ የሚሆነው the dose makes the poison እውነታ አስተዋወቀና ግንዛቤ ተዘር። ሰውየው መድኃኒትና መርዝ በመሰረቱ አንድ እንደሆኑና ማንኛውም ነገር መጠኑን ከዘለለ መርዛማ ሊሆን እንደሚችል መረዳት ስለነበረው በከፍተኛ መጠን መርዛማ የሆኑ ንጥረ ነገሮች በዝቅተኛ መጠናቸው በሽታን ሊያድኑ እንደሚችሉ የነደፈው ጽንሰ ሐሳብ ዛሬም ድረስ መሰረታዊ ሆኖ ቆይቷል። ሰውነት የበርካታ ነገር ግን በስርዓቱ የተገነቡ ብልቶች ውቅር እንደሆነ ስላወቀ አብዛኞቹ በሽታዎች የሚያጠቁት የሰውነት ክፍል እንዳለ ያምን ነበር። በሽታም ተዋሲያን ወይም ሌላም ነገር የሚያጠቃው ብልት ቢበዛ ብልቶችን እንጂ ሁሉንም የሰውነት አካላት ለመውረር ጊዜ እንደሚሻ ስለተገነዘበ ወደ ተጠቃው አካል ብቻ መድኃኒትን የማድረስ ዘዴ ተልሟል። መድኃኒቱ ወደዚያው አካል እንዲሄድ በመምረጥ ሕክምና መስጠት እንደሚገባ ያሰበው ጽንሰ ሐሳብ ለዘመናዊ መድኃኒት ኢላማ ድረግ ታርጌቲንግ መሰረት ሆኗል። ሰውነት የኬሚካሎች ውቅር እንጂ ሂፖክራተስ አስተዋውቆት ጋሌን የተገበረውን አቪሴና ያጎለበተውን የአራቱ ፈሳሾች ጽንሰ ሐሳብ ከሚለው ጋር ምንም ግንኙነት እንደሌለው ያምናል። ስለዚህም የሂፖክራተስን ጽንሰ ሐሳብ ተቀብሎ የደም፣ የአክታ፣ የቢጫ ሐሞትና የጥቁር ሐሞት ሚዛን መዛባት በሽታን ስላስከተለ ደምን ማስወጣትን ብለድ ሌቲንግ ይመክር የነበረውን ጋሌን ተቃውሟል። ደም ከተበከለ ወይም ከታመመ ጥቂቱን ማውጣት ለቀረው ምኑ ነው ወይም ሁሉንም ደም ማስወገድ ሕክምና ሊሆን መቻሉን ነቅፏል። ባይሆን ሰውነት እንደ ጨው መርጋት፣ እንደ ሰልፈር መቀጣጠል፣ እንደ ሜርኩሪ መፍሰስ በሆኑ የኬሚካል መርሆች እንደተገነባ ያምን ነበር። የሆነ ሆኖ ፓራሴልሰስ ተማሙቶ የፋርማሲን መስክ አብዮት ቢጀምርም ዘመነ ሕዳሴ ለሕክምናው ሙሉ በሙሉ ቀልቡን አልሰጠም። ዘርፉ ተነቃቃ እንጂ ገና ዳዴ እያለ ገና በአዝጋሚ ሂደት ላይ ነበር። በሽታዎች አሁንም በመንስኤያቸው ተለይተው ያልታከሙ ስለሆነ በምልክቶቻቸው ተመስርቶ እርምጃ የመውሰድ ስልት ቀጥሏል። ከጅምሩ የሕክምናውን ውጤታማነት እየተፈታተነ የሚገኘው የልየታ ችግር ከሕዳሴ በኋላም ባሉት ዘመናት ለመስኩ ትልቅ ፈተና ሆኖ ከርሟል። በተለይ ወረርሽኞችን ወይም ኢንፌክሽኖችን መዋጋትና የጨቅላ ሕፃናትን ሞት ማስቀረት የተከተሉት ዘመናት ዋና ተልዕኮ ነበር። ወረርሽኞችን አሸንፎ የጨቅላ ሕፃናትን ጤንነት ማረጋገጥ አማካይ ሰው ልጅ በምድር
ምድር የመኖር ዘመንን ለመጨመርና የህይወት ጥራት በእጅጉን ለማሻሻል መሰረታዊ የግብር ስኬቶች ነበሩ። በሚቀጥሉት ቪዲዮዎች እነዚህን ስኬቶች እንመረምራለን። መልካም ቆይታ። ሰብስክራይብ፣ ላይክ፣ ኮሜንት ይቀጥል።